ይሄ ደግሞ ማን ነው? ኧረ አርሰናሎች ረጋ በሉ እንጂ መሀሉን ዘጋችሁት። እሻልን ተከላካዩንም አሁን አንለፍ። እኛ እንዴት በመሃል እናልፋለን ስንል ተከላካዩን ዘጋችሁት እኮ። ኤዝሪ ኮንሳ ወደ አርሰናል ሂሩዊጎ እንዴ! በምን እንለፍኛ? ይሄ ዝውውር መቼ እንደተጀመረ ራሱ አላውቅም እኮ። አቀረቧል ተባለ ምን አልተባለ ሂሩዊጎ በ50 ሚሊዮን ዩሮ የተባለው የኔው ቶተናም ተኝቷል። አሁን በነ ሪቻርልሰን በነቴ ኮንሳ ወደ አርሰናል ሂር ዊ ጎ። እኔ የምለው ግን አርሰናል ምን ለመሆን እየፈለክ ነው? ምን ለመሆን እየሞከርክ ነው? ምንድነው ሐሳብህን ግልጽ አድርገህ ንገረኝና እኔም ልዘጋጅበት፣ እኔም ልጠነቀቅ። ምንድነው ሐሳብህ? እስኪ ንገረኝ። እንደዚህ የሚሰበስባቸው ማለት ነው ምን ለመሆን ነው? የት ለመድረስ ነው? ሄት ክብባል እኮ ሁለተኛ ለካ ፕሪሚየር ሊግ አንስቷል። አንድ 28 ዓመት ለሞላው ተጫዋች እንዴት 51 ሚሊዮን ፓውንድ ይከፈላል ብለህ እያልክ ነው አይደል? አንዳንድ የአርሰናል ደጋፊ ምን አገባህ አንተ? አንተ ነህ እንዴ ለአርሰናል 51 ሚሊዮን ፓውንድ አውጥተህ የምትሰጠው? አንተ ነህ እንዴ የምትከፍልለት? አንተ የምትፈልገው ክለብህ ዋንጫ እንዲያሸንፍ፣ ጨዋታችን አሸንፎ እንዲወጣ፣ ስኬታማ እንዲሆን፣ በክለብህ እንድትዝናና አይደለም የምትፈልገው? ታዲያ ትክክለኛው ዊሊያም ሳሊባ ተተኪ እኮ ነው የፈረመው። ምን አስጨነቀህ? ልምድ ያለው አቅም ያለው ልምድ ያካበተ። እኛ እኮ አሁን የምንፈልገው ልምድ የሚያካብት ሳይሆን ልምድ ያለው ተጫዋች ነው የሚያስፈልገን፣ ዋንጫዎችን ለማሸነፍ ማለት ነው። አንዳንድ ክለብ እኮ ያለውን የተጫዋች እኮ እየሸጠ ነው፣ እኛ እያስፈረምን ነው። በክለብህ ደስተኛ ሁን፣ ባስፈረመው ተጫዋች እጅግ ደስተኛ ሁን። ደስተኛ የሆናችሁ የአርሰናል ደጋፊዎች ኮንግራ የበለጠ ማለት ነው። አንድ ምርጥ ሳይኒንግ የክንፍ ተጫዋች እናስፈርምና እጥፍ ድርብ እናርግላችሁ ደስታችሁን። በዚህ ዝውውር ግን የተከፋችሁ የአርሰናል ደጋፊዎች ለምንድን ነው የተከፋውት ትላላችሁ? ታዩኛላችሁ። ለምን ተከፋነ? ዛኔ ከዊሊያም ሳሊባ የሚወዳደር ተጫዋች ነው የተጫዋች። እንዳረሱት ይሄን ቃሌን እንዳረሱት። ደብድበህ ረግጠህ ግዛ የሚለውን አበባል በአበባ ላይ ምን ሰማው ጋይስ? አሁን በአርሰናል ልናየው ነው። ምን ይሰራል ነው? ቀጣይ ዓመትም ጋይስ አንድ ጎልም ክሊንሺት የማይቆጠርበት አርሰናል ላይ ነው። የብሬን ነው። ኢንካፕ ያለ ምን ሆናችሁ ነው? በመዳን ማስኩዌር ያለ ምን ነገ ወዲያ ይነሳል እኮ ሳሊባ። ኧረ በቅዱስ ሚካኤል እኔስ ባይታወር መሰሉ። ምን ውስጥ ነው የከተተው የመድኃኒዓለም ዘንድሮ? ውይ በዛ በኩል በንሻሽ ቤት ጥሩ ዜና እየሰማ ነው። ባሊባሊ ፈርም ነው በቅርብ ወይ ዛሬ ምናምን ሂሩዊጎ ይባላል። እኛ ቤትስ የሞቀውን እያቀዛቀዝን እንደገና እያቀዘቀዝን ነው። ቢቀዘቅዝ እንኳን እያሞቅን መብላት ነው ወይስ ደግሞ የቀዘቀዘው መድፋት ይቀላል ጋይስ? ኧረ ምን ውስጥ ነው የገባ? ዘንድሮ አርሰናል ሊደበድበን ነው ጋይስ። የምሬ ነው። ደብድበህ ረግጠህ ግዛ የሚለው ደርግ በአርሰናል ቤት ልናየው ነው። እየተደበደብንም እየተረገጡም ማሊያ ግዙኝ ጋይስ። ኦሪጂናል ማሊያዎችን ከናውን ብቻ አገኙ። ቢያንስ በዚህ እንኳን ካሱኝ። የአርሰናል ደጋፊዎች የት አላችሁ? የዩናይትድ የት አላችሁ? ኦሪጂናል ማሊያዎችን የትም ቦታ እንልካለን። ክፍለ ሀገር አዲስ አበባ አድራሻ የሰሚት ፍየል ቤት ከህፃን እስከ አዋቂ የትም ቦታ አደርስላችኋለሁ። የዚህ ሰውዬን ፊርማ እንዴት አያችሁት? የሚገርም ተከላካይ ነው። ባይዘወይ አጥቂ ላይ እኔ አርሰናሎች ደግሞ ይርባቸዋል። ምን እኔ እኮ በመድኃኒዓለም ምን አይነት ሱስ ነው የመከላከል ሱስ? ኧረ እኔ እኮ የነሱ እኮ ብዙ አላስገረመኝም። የነሱ ብዙ አላስገረመኝም። አርሰናል ኤዝሪ ኳንሳ ኧረ ክለብች ለትም ቀኝ ግዛት ፈልጋቸዋል። እንዴ ነው ንገሩና፣ ኧረ እንመጣጠን። ኧረ ተው ግድ የለም። ያን የመሳሰሉ እንደዛ ተከላካይ ያላችሁ ጭራሽ ይሄን ተጫዋች በጣም ይገርማል። ለማንኛውም ማለት ነው ምን አስባችሁ ነው? ድሮም ጎል አይገባባችሁ፣ አሁንማ ጭራሽ በአመት 2 ጎል ሊቆጠርባቸው ነው ማለት ነው። በጣም ነው ያስገረመኝ እውነት። ኳንሳ ዝውውሩ ከተሳካ የሚገርም ሳይኒንግ ነው የሚሆነው። ብቻ የባሌባ እንግዲህ ማንቸስተር ዩናይትድ ባሌባን ድጋሚ አገርሽቶበት ተነስቶ ሊያስፈርም ነው። አረኛ ስንት መሀል ሜዳ ዩናይትድ እንኳን 3 የመሀል ሜዳ እንኳን ተጫዋች ያስፈርማል። እንደኛ አንድ እንኳን አረ እንዴት ነው የሚያስጠላው! ወይኔ ደብሮኛል እውነት። በዚህ ሰዓት ከአርሰናል የሚበልጥ የተከላካይ ክፍል ያለው፣ ከአርሰናል የሚበልጥ ሚድፊልደር ክፍል ያለው ምንም አይነት ቲም ሊኖር አይችልም። ዛሬ ደግሞ ይኸው ተከላካይ አስፈርመዋል። እንደዚህ አይነት ተከላካዮች በሞሉበት ውስጥ ኤዝሊ ኮንሳ የቪላው ምርጥ ተከላካይ፣ ማይወራለት ምርጥ ተከላካይ። እኔ አላቅም ፕሪሚየር ሊጉን ምን ሊያደርጉን እንደፈለጉ ልረዳ አልቻልኩም። ይሄ እውነታው ነው የምነግራችሁ።
ድጋፍ ሌላ ነገር ነው፣ እውነታ ሌላ ነገር ነው። ፕሪሚየር ሊጉን ለ5 ለ6 ለ7 ዓመት ረግጠን ካልገዛን እያሉ ነው ያሉት ፓፓ። ክለባችን ይሄው ባሌባን እስካሁን አላስፈረም። 2 ዓመት ባሌባ እያለ እኔ አላቅም። እኔ ምን ቸገረኝ? ቀመሬን ኖቦስ ቀጥታ ምናምን እያልኩን በአርሰናል ብዙ ብር ነው ማፍሰው። ምንም በቃ ሌላ አማራጭ የለም ፓፓውቲ። በቃ ምንም አማራጭ የለኝ። አርሰናል ላይ ጎል ይገባል ብዬ አላስብም። አርሰናል ይሸነፋል ብዬ ማሰብ ስለማልችል እና ደግሞ እውነታውን እያየሁት ስለሆነ እያየሁት ከሚያልፈኝ በቃ አርሰናል ኖቦዝ ምናምን እያልኩ በሚኬዳት አካሄድ እየሄድኩ ቀምሬ እበላለሁ ማለት ጋይስ። ይሄ ሁሉ ተከላካይ ምን ይሰራል? በመድኃኒዓለም ይሁት ቤስቱን ይሁት ቤንችን ይሁት። እኛ እኮ ኳስ ነው አይደል? መዝናኛ ነው አይደል? እኛ እንደ ሩሲያና እንደ ዩክሬን እኮ እንደዚህ እኮ አይደለም የገጠምነው ጋይስ። ይሄን የመሰለ ተከላካይ ይዘህ አጥቂ ማን ነው? ማዱኬ መድኃኒዓለም ምስክሬን የምሬን እኮ ምን ውስጥ ነው ግን የገባ ነው? አጥቂው ማዱኬ ሲሆን ደግሞ የነዚህን ሁሉ ቫልዩ ውርድ ያደርገዋል። ይሁት አንደኛው ቢደቅባረ ወንድም ተላረ በፈጠረ ቢያንስ እናቴን የምሬን ነው አንዱን ስጠኝ። በግራና በቀኝ የለኝም። ዶሮ መጣለች ኬርኬዝ አንዴ ትሮጣለች፣ አንዴ ትላንት ሰኞና ማክሰኞ አሪፍ ትሆናለች፣ የቀረው መጥፎ ነች። በዛ በኩል ደግሞ ጄሬምን ከባድ ነው ዘንድሮ። የእናንተን ደስታ እንዳሳየን እንዲሁ ፈጣሪ ወይንም ደስታ አሳየኝ በቅርቡ። ሄሪጎ 4 ተጫዋች በትንሹ 4 ተጫዋች በትንሹ እናቴን ምሬን ነው። ይሄን የመሰለ ተከላካይ ምን ይባላል? ሻው የመከላከል መንፈስ አርቴታ እናቴን ምሬን። ማሊያ ቢያንስ እንኳን ኦሪጂናል ማሊያዎችን ከናሁም ታገኛላችሁ። ክፍለ ሀገርም የትም ቦታ እንልካለን። አድራሻ ሰሚት አዲስ አበባ። ከህፃን እስከ አዋቂ ኦሪጂናል ማሊያዎችን የወንድማቸው አቀርባለሁ። መደወል ብቻ፣ ሳይዛችሁ መናገር፣ ቀብድ ማስገባት፣ የትም ቦታ ልካለሁ። ይመቻችሁ፣ ወዳችኋለሁ። እንዴት አያችሁት? ቤንቹን ይዩት፣ ቤስቱን ይዩት። ምን ይባላል? እሺ ጋይስ Every concert to Arsenal, here we go. እኔ ጸጉሬን እንደ ኮንሳ እንዲመስል ነው የተቆረጥኩት። እናንተ ግን ምንድነው ሌላ ነገር የምትሆኑ? ጺም አይወድም ኮንሳ ማን ብሮስኪ 28 ዓመቱ ነው። 5 ዓመት በትንሹ ረግጧል ጀለስን ማለት ነው። ሳሊባ እስኪመለስ 3-4 ወር አፒታይዘር ነው ብራዘር። በዚህ ታላምዶና ሜን ኮርሱ 6ኛ ወር ላይ ጃንዋሪ ካችን ይላል ዊሊያም ጀለስ ራይት ባክ መሆን ይችላል። ሳሊባ ብቻ አይደለም ለዋይት ከቨር መስጠት ይችላል። ቲምበር ሲመለስ ለቲምበር ከቨር መስጠት ይችላል። ዓለም ዋንጫ ላይ ከ8ቱ ጨዋታ 7ቱን ጨዋታ አርጓል። ማን 8ኛውን አልተጫወተው ጥቅም ስለሌለው ነው። እሱ ስለወጣ አንዴ 6 ተገባባ። አንቺ ብራዘር ሳካ ጀለሷን ነይ ወደዚህ ብላ ከች አርጓለች። አስቶን ቪላም ኤ ነው አርሰናልም ኤ ነው ብላ የመቻችሁ አንድ ክንፍ ነው የሚቀረን። እሷን ጨመር አድርገን የርገባ ሞራ በልናና እያልን ነው የምንመጣው። ፎሎ ኮፒ ሊንክ ሼር እያደረጋችሁ የመቻችሁ ገነስ ትሬ በላ ነው አውቀን ነው ኤፍ ኤ ካፑንም ባራቦ ካፑን ሻምፒዮንስ ሊጉንም ፕሪሚየር ሊጉንም ጠቅለል አድርገን እንበለዋለን። ለትሪ ነው ይሄ ለኛ ሻምፒዮንስ ሊግ ማስቀመጫ ነው። ያጣለማኝ ተፋድሞ ይሄዳል። ምንድነው መሰማው? አንተ ካፒቴን ይውዲ ምንድነው መሰማው? የኔ ቻምፕ የኔ ቀብራራ ከረጅም ዓመታት በኋላ ዋንጫ ስናነሳ እኮ አንተነ ተሸከመ ደከመኝ ሰለቸኝ ሳትል ከዛ አንስተ እዚህ ድረስ ይዘመተ ጭፈራውን ያካሄድኩ አንተነ። ጀማው ኦዲጋርድ ከአርሰናል ጋር ሊለያይ ይችላል የሚል መረጃ ወጣና በጣም ነው ያዘንኩት። በጣም ማለት ነው የምሬን ነው ማለት በጭምጭምታ ደረጃ ማወራቱን ያናደደኝ። እስቲ ኮፒ ሊንክ አድርጉ በደንብ ሰሞኑን አካውንቴ ጥሩ አይደለም። ኮፒ ሊንክ አድርጉ። ይሄ የሀዘን ኮፒ ሊንክ ነው። 5ም 10ም ጊዜ ኮፒ ሊንክ አድርጉና የዚህ ልጅ የዝውውር ወሬ ማለት ነው በጭምጭምታ ደረጃ ራሱ መወራቱ በጣም ነው ያሳዘነኝ። የምሬን ነው የምላችሁ። አርሰናል ቤት እሱን የሚተካዋለ ወይ የለም ወይ ምናምን የሚለው ሌላ ጉዳይ ነው። ገብቷል። አርቴታ ለሱ መፍትሄ ሳዘጋጅ ውሳኔ ወስናል የሚል ግምት የለኝም። ግን እንዴት ኦዲ ገና እኮ ነው ሻምፒዮንስ ሊጉን እኮ ቀጣይ አመት እኮ ለመብላት እኮ ቀጠሮ ይዘናል። ኦዲ አንተ ምን ተባብለን ነበር? አንተ ቆይ እና በፍጹም የማይሆን ነገር ነው። የምሬን ነው የምላችሁ። ይሄ ልጅ ሻምፒዮንስ ሊጉን ካነሳን በኋላ መውጣት ይችላል። ሻምፒዮንስ ሊግ ሳንበላ ግን መውጣት የለበትም። ማን እኔ በፍጹም ማለት ነው በፍጹም በቃ